ስለ ፕሪንት ፈንክሽን የምናየው ፓይተን ኮር ላይ ፕሪንት ፈንክሽን መረጃ በኮንሶል ላይ ወይም ተርሚናል ላይ እንድናይ የሚጠቅመን ፈንክሽን ነው። ይህ ፈንክሽን ሲጻፍ ብዙ ነገር ነው ፓራሜትሩ ሊይዝ የሚችለው። ይህ ደግሞ የዩቲዩብ ቻናልን የምትከታተሉ ሰዎች ሁሉ የዩቲዩብ ቻናል ሰብስክራይብ እንድታደርጉና ላይክ እንዲሁም ሼር እንድታደርጉ ነው የምጠይቀው። የዩቲዩብ ቻናል ለማድረግ አለበት ብዙ ነገር የምንባልበት ስለሆነ እንድትረዱኝ ጠይቃችኋለሁ። የምራው ወደ ፓይተን ፕሪንት ፈንክሽን ስንጠቀም ዋና ፕሪንት ፈንክሽን እንደሆነ የምንጠቀመው ነው። አሁን ፋይሉን አንድ ፓይተን ፕሪንት ብዬ ፋይሉ ልፍጠርና ፕሪንት ፈንክሽን የሚል አንድ ፋይል ልፍጠርና አሁን ስለ ፕሪንት ፈንክሽን ነው የምናወራው። print.py ብዬ ልጻፍና አሁን ፕሪንት ፈንክሽን ለብዙ ነገር ነው የምንጠቀመው። ለምሳሌ አስቡት የተለያየ ነገር ኮንሶል ላይ ቴስት ለማድረግ የምንጠቀምበት ጊዜ ፕሪንት ፈንክሽን ነው የምንጠቀመው። መጀመሪያ ላይ ለምሳሌ የመጀመሪያ ስለሆነ ፕሪንት ሄሎ ወርልድ ፓይተን ላይ ፕሪንት ሄሎ ወርልድ የሚል ኮድ አሁን ጽፌ ራን ሲያደርግ እዛ ፓይተን ፕሪንት ፈንክሽን ዶት ፒዋይ ብዬ ራን አደርጋለሁ ኮዱን። አሁን ኮንሶል ላይ ምንድነው የሚያሳይልኝ? ሄሎ ወርልድ የሚል ኮድ ነው የሚያሳይልኝ። ተርሚናል ላይ ሄሎ ወርልድ የሚል ኮድ ያሳይልኛል። ስለዚህ እኔ መቼም ቢሆን ፕሮግራም በምንጽፍበት ጊዜ ኮዱን ወይም የሆነ ነገር ተርሚናል ለማሳየት ብንፈልግ የምንጠቀመው ፈንክሽን ፕሪንት ፈንክሽን የምንለው። ስለዚህ ፓይተን አሁን ፕሪንት ፈንክሽን ሁለተኛ ቼክ እናደርግ። ፕሪንት ፈንክሽን ዶት ፒዋይ አሁን ሄሎ ወርልድ ፕሪንት አደረገልኛል። ስለዚህ የፈንክሽን ፕሪንት ሄሎ ወርልድ ቼክ አድርግ ሌላ ፓራሜትር መጠቀም እችላለሁ ነው። ስለዚህ አሁን ፓራሜትሩን እንዴት አድርጌ ነው ፕሪንት ማድረግ የሚችለው? ፕሪንቲንግ ቫሪያብል እንዴት ነው ፕሪንት የምናደርገው የሚለው ነገር ለምሳሌ ኔሙ ለምሳሌ ጄምስ ይሁንና ጄምስ ይባል ስም ይሄን ፓራሜትር ተጠቅሜ ፕሪንት ማለት ፈልግ ፕሪንት ሄሎ ኮማ ኔም። አሁን ይሄ ኔም የሚለው ነገር ፓራሜትር ነው። አሁን ስሙ ጄምስ ነው። ስሙ ጄምስ ስለሆነ ሄሎ ጄምስ የሚል ነገር ፕሪንት ማድረግ ይኖርበታል ማለት ነው። ስለዚህ ምንድን ያደረገ ፕሪንት ጄምስ የሚለው ፓራሜትር ነው ሊሰረግ። ለምን ስፔሱ ሁለት ይሆን? ለምሳሌ እዚህ ጋር ስፔሱ ስናይ ሁለት ስፔስ ጋፕ ነው ያለን። ከታች በኩል ሁለት ስፔስ ጋፕ ይታያል። ይሄ ማለት ምንድነው? ፓይተን ላይ ፓይተን ፕሪንት ፈንክሽን በራሱ ሰፐሬት የሚያደርገው በአንድ ስፔስ ስለሆነ አሁን ስፔሱ ስለጨመርኩት ነው ያው ፕሪንት ያደረገልኝ። አሁን ኢንተር ሲያደርጉ አሁን አንድ ስፔስ ብቻ ነው ያደረገልን ፕሪንት ሄሎ ብሎ ጄምስ በሚልበት ማለት ነው። ተጨማሪ ይሄ ፕሪንት ቫሪያብል ካደረግን በኋላ ሌላ ነገር ፓራሜትር ብቻ አይደለም ቼክ እናደርገው። ብዙ ፓራሜትር ብንጠቀም ነው እዚህ ኳሊስቱ ጄምስ ለምሳሌ በጄምስ እንመለስና ጄምስ ኤጅ እዚህ ኳሊስቱ 22 ይሁን። ከዛ ለምሳሌ እያንዳንዱ ፕሪንት ነው ፕሪንት ኔም ከዛ ፕሪንት ኤጅ እንዲሁም ፕሪንት my name is for example my name is ኮማ ኔም ነው የምንጠቀመው ኔም ቫሪያብል ኮማ and ከዛ ኮቴሽን ተጠቅሜ and my age is ኮማ ኤጅ በቀላሉ ማይ ኤጅ ኮማ ኤጅ ብዬ ሳመጣ አሁን ምንድነው ፈልገው ማይ ኔም ኢዝ አሁን እዚህ ጋር ፐርሰንት ኤስ የሚለው ነገር አላገባብ ነው። ስለዚህ አሁን ትክክለኛ ኮድ ነው እዚህ ጋር አለኝ። ምንድነው ያደረግኳለሁ? ፓራሜትሩን ለብቻ ፕሪንት አደርጋለሁ፣ ኔሙን ለብቻ ፕሪንት አደርጋለሁ፣ ኤጁን ለብቻ ፕሪንት አደርጋለሁ። ከዛ ማይ ኔም ኢዝ ጄምስ እንደ ማይ ኤጅ ኢዝ 22 የሚል ነገር ነው የሚጠብቀው። ስለዚህ አሁን ኮዱን ላድርግና ቼክ ላድርግ። ይሄ ማለት ምንድነው? አሁን ስሜ ጄምስ ነው ከዛ እድሜ ደግሞ 22 ነው። ስለዚህ ምንድነው ያደረግነው? ቫሪያብሉንና ስትሪንግ ሊትራሊ ነው ፕሪንት ያደረግነው። ይሄ ደግሞ ፕሪንት ፈንክሽን እንዴት እንደሚሰራ በቀላሉ የሚገልጽልን ነው ማለት ነው። በተጨማሪ በዚህ በፕሪንት ፈንክሽን ማየት የሚገባ ነገር ብሎ
ፎርማት ማድረግ አለብን። ለምሳሌ ብዙ ነገር ፎርማት ማድረግ እንችላለን። ስትሪንግ ፎርማቲንግ የሚባል ነገር አለ። ይሄ ስትሪንግ ፎርማቲንግ የሚባል ነገር አለ። ስትሪንግ ፎርማቲንግ የተለያየ ዘዴ ነው ያለን። አሁን እኔ የሚያሳያችሁ ፓይተን 3.6 ፕላስ ከዛ በላይ ነው የሚያሳይ። ለምሳሌ ፕሪንት ብዬ ማይ ኔም ኢዝ ለምሳሌ ምንም ሳላስገባ እቺን ተጠቅሚያት ምን አደርጋለሁ? ኔም ብዬ ልውጣና አስቡት። እኔ ፕሪንት ማድረግ ፈለኩ ስሙን። አሁን ፕሪንት ጀምስ የሚል ነገር አመጣልኝ ማለት ነው። ምንድነው ስህተት? አሁን ስህተቱን አብረን ቼክ እናደርጋለን። ኤሮ ልጠቀምና ፕሪንት ለምሳሌ ፕሪንት ኔም የሚለው ነገር ነው ያመጣልኝ። ይሄ ኤረር አይደለም። ለምን? ስትሪንግ ፎርማቲንግ በ3.6 ላይ ፓይተን ግሬተር ዛን ፓይተን 6 ፕላስ ላይ ምንድነው የሚያደርገው? ኤፍ ስትሪንግ ይባል ነገር አለ። we use ኤፍ ስትሪንግ ነው የምንጠቀመው። ኤፍ ስትሪንግ ነው የምንጠቀመው። ይሄ ማለት ምንድነው? በመጀመሪያ በዚህ ቦታ ላይ ምንድነው የሚያደርገው? ኤፍን አፔንድ አደርጋለሁ። እዩት እዚህ ጋር ኤፍን አፔንድ ባደረኩት ጊዜ ምንድነው ተፈጠረው? ይሄ ቫሪያብል ከለሩም ቀይሮ ወደ ኖርማል ቫሪያብል ነው ተቀይረ። አሁን ኤፉን ከዚህ ቢያጠፋ ኤፉን ከዚህ ቢያጠፋ አስቡት፣ ከለሩ ወደ ስትሪንግ ሌተር ነው ተቀየረው። ይሄ የቪኤስ ኮዱ ሲንታክስ ሃይላይት ነው። ስለዚህ እዚህ ጋር ቼክ አድርጉት። አሁን ኤፉ በሚጨመርበት ጊዜ ኖርማል ካራክተሩን እና ኖርማል ቫሪያብል መሆኑን ያሳያል። ስለዚህ አሁን ይሄ ኮድ ራን ሲያደርገው ምንድነው የሚያገኘው? ማይ ኔም ኢዝ ጄምስ የሚል ነገር ነው የሚያገኘው። ቅድም ኤፍ ስትሪንግ ሳልጠቀም ራን ሲያደርግ ምንድነው ያመጣልኝ? ማይ ኔም ኢዝ ኔምሲ በከርሊ ብሮስ ኔምሲ የሚል ነገር ነው። ስለዚህ ስትጠቀሙ እንደምታደርጉት መጀመሪያ ላይ ኬስ ሊትራል ስትሪንግ በፊት ወይም መሃል ላይ ሊሆን ይችላል ኤፍን አፕ ያደርጋችሁ ከዛ ከርሊ ብሮስ ውስጥ ቫሪያብሉን ማስቀመጥ ነው። ስለዚህ ከዛ በኋላ ቫሉን ሊያመጣላችሁ ይችላል ማለት ነው። ተጨማሪ ይሄን ሁሉ ካለ ለምሳሌ ፓይተን ሰፓሬተር ይባል ነገር ሰፓሬተር እና ሲንታክሱን እንዴት እንደምንጨርስ ለምሳሌ ሰፓሬተር እና ኤንዲንግስ ታይፖ እንግዲህ ታይፖ እንደሚችሉ ተስፋ አደርጋለሁ። ምን ማለት ነው? በቀላሉ ሰፓሬተር ስል እዚህ ጊታብ ላይን ሰፓሬተሩን ስል ለምሳሌ ሌላ ቋንቋ ላይ ኤንድ ላይን የሚላቸው ነገሮች አሉ። ለምሳሌ C++ ኤንድ ላይን ጃቫስክሪፕት ላይ ፕሪንት ሲስተም ዶት አውት ፕሪንት ላይን የሚለው ጃቫስክሪፕት ላይ ኮንሶል ዶት ሎግ የሚለው ነገሮች አሉ። እንዴት አድርጎ ነው አንዱ ፋይል አንዱን ስትሪንግ ወይ አንዱ ቫሪያብል ከሌላ ቫሪያብል የሚለየው የምናየው? ለምሳሌ አስቡት ፕሪንት ፈንክሽን አስቡት ለምሳሌ ባናና ከዛ በናና ኮማ አፕል ኮማ ማንጎ አለኝ። አስቡት ይሄኛው አሁን ሰፓሬተሩ ምንድነው የሚያደርገው? ባይ ዲፎልት ፓይተን ምን ሰፖርት የሚያደርገው ባይ ዲፎልት ፓይተን በስፔስ ነው ሰፖርት ነው። ዲፎልቱ ዴፍ ሰፓሬተሩ ስፔስ ነው። ስለዚህ አሁን ምንድነው የሚያደርገው? አስቡት ይሄ ኮድ ራን በሚያደርግበት ጊዜ ምን እንደሚፈጠሩት እዩት። ምንም ኮማይስ አይደረግም። በስፔስ ራሱ ይለየዋል። ባናና አፕል ስፔስ ማንጎ ያደርግልኛል ማለት ነው። አሁን ኮድ ራን አደረገውና አስቡት እዚህ ጋር ባናና ስፔስ አፕል ስፔስ ማንጎ የሚል ነገር ነው የሚያስቀምጠው። ግን አስቡት ከዛ ፕሪንት ፈንክሽን ለምሳሌ ሌላ ካራክተር ሲኩዌንስ መጠቀም ብትፈልጉስ? አሁን የቀላል ትሪክ ነው። ለምሳሌ ባናና ኮማ ማንጎ እና አፕል አስቀምጬ ከዛ ሰፓሬተር ይጠቀማሉ። ለምሳሌ ኮማ ብዬ ሰፓሬተሩ ለምሳሌ ኮማ ባስቀምጥ አስቡት ይሄኛ በኮማ ሰፓሬት ማድረግ ቢፈልግ እያንዳንዱ ነገር አይተም ሊስቱን በኮማ ሰፓሬት ማድረግ ቢፈልግ ምንድነው የሚለው? ሰፕ የምትል ኪቦርድ እዚህ ጋር አሁን ዋና ዓላማ ምንድነው? ሰፕ የሚል ኪቦርድ ማሳየት ነው የሚሆነው። ስለዚህ ሰፕ ብዬ ምን አደርጋለሁ? መለየት የሚፈልገው ነገር አስቀምጣለሁ ማለት ነው። ስለዚህ ሲኤልኤስ ከዛ አሁን ኮዱ ራን
ኮዱን ራን ሳደርግ አሁን እዩት። መጀመሪያ የነበረው ምንም ሰፕሬሽን ስለተጠቀምኩኝ አፕል ባናና አፕል እና ማንጎ ነው ያመጣልኝ። ሁለተኛ ደግሞ ባናና ኮማ ማንጎ ኮማ አፕል ነው ያመጣልኝ። እዚህ ጋር ደግሞ ለምሳሌ ኤንድ የሚል ኪ ቢጠቀም ኤንድ የሚል ኪ ቢጠቀም አስቡት ምን እንደሚያመጣ። አሁን የተያያዘ ነገር ነው ያመጣልኝ ባናና እንደ ማንጎ እንደ ማለት። ስለዚህ ስፔስ አድርጌ አሁን ድጋሜ ላሳያችሁ። ሰፕሬተር በፈለጋችሁ መጠቀም ትችላላችሁ። ሰፕሬተር ስንል የፈለጋችሁ ነገር መጠቀም ትችላላችሁ። ስለዚህ ማንጎ አፕል ባናና እንደ ማንጎ እንደ አፕል። ስለዚህ አስቡት እያንዳንዱ ነገር ሰፕሬት የምናደርግበት መንገድ በዚህ ነው። ስለዚህ ይሄ ምን አንዱን አውትፑቱ ከሌላ አውትፑት የምንለይበት መንገድ ነው። ሆኖም እሺ አንዱን ፕሪንት ስናደርግ ኢንድ ላይን ይባል አብዛኛው ቋንቋ ላይ የተማሩ ነገሮች አሉ። ሲ++ ሲ ላይ ምናምን የተማሩ ነገር አለ። ስለዚህ እንዴት አድርገን ኤንድ የምናደርገው ለምሳሌ ፕሪንት ለምሳሌ ሄሎ ብዬ ከዛ በኋላ ኮማ አድርገውና ምን አደርጋለሁ ኤንድ የሚል ኪወርድ ተጠቅማለሁ። ኤንድ ብዬ ከዛ ኢኳል ብዬ ባዶ ምንም ሳላስቀምጥ ከዛ በኋላ ምን እላለሁ መጨረሻ ላይ አዲስ ፕሪንት ፈንክሽን ተጠቅሜ ምን እላለሁ ሄሎ ወርልድ የሚል ነገር ይጠቀማሉ። አሁን ይሄ ምንድነው የሚያደርገው ሄሎ ወርልድ የሚል ነገር ነው የሚያስቀምጥልኝ። አሁን ኤንድ ሲጠቀምና ኤንድ ሳልጠቀም የሚመጣ ለውጥ እናያለን። ስለዚህ አሁን ኤንድ ሲጠቀም ሄሎ ወርልድ የሚል ካራክተር አወጣልኛል። አሁን እዚህ ጋር ኤንድ ቢያጠፋ ኤንድ የሚል ኪወርድ ቢያጠፋ ቲንክ ምንድነው የሚያደርገው ኤንድ ካስቀመጠ በኋላ ኔክስት ላይን አስቀምጥልኛል። ኤንድ ካስቀመጠ በኋላ ሄሎ ካለ በኋላ ኔክስት ላይን ጃምፕ ያደርግልኝ። አሁን አውትፑቱን ቼክ እናደርግ። ምንድነው አሁን ሄሎ ብሎ ከዛ ጃምፕ ከዛ ወርልድ ነው አለው። ለምንድነው ፓይተን ባይ ዲፎልት ፕሪንት ፈንክሽን ኤንድ ላይ ነው ምንድነው የሚያደርገው ባይ ዲፎልት እንዴት ነው የሚቀመጠው ውስጡ ላይ ሳፍ ኤንድ ብሎ ኢኳል ከዛ በክስላሽ ኤን ነው ባይ ዲፎልት የሚይዘው። ይሄ ማለት ምንድነው ፕሪንት ላይን በየጊዜ የሆነ ነገር ጽፈን ፕሪንት ፈንክሽን የምንጠቀምበት ጊዜ ስንጨርስ ወደ ኔክስት መስመር ላይ እንደዘለ ወደ ቀጣይ መስመር ላይ እንደዘለ አድርገው ነው የሰሩት። ስለዚህ በዚህ መንገድ ቼክ ማድረግ እንችላለን። ስለዚህ አሁን የኮድ ራን አድርገውና ቼክ እናደርግ። አስቡት ለምንድነው እዚህ ጋር የተመሳሳይ ውጤት ነው ያገኘነው። ስለዚህ ኤን ስንል ኒው ላይን እያለ ያለው ይሄ ኒው ላይን ስለሆነ ይሄኛን ሳጠፋ ደግሞ ምንድነው የሚያደርገው እዚህ ጋር ኒው ላይኑን ሳጠፋ ቲንክ ከዛ ኒው ላይኑን ሳደርገው አስቡት ሴቭ አድርጌ ልውጣና ራን ላድርግ ኮዱን። አስቡት ሄሎ ወርልድ የሚል ነገር ያመጣልኛል። ይሄ ደግሞ ፐርፌክት ኮድ ነው። በጣም ደስ የሚል ኮድ ነው። ቼክ ማድረግ ትችላላችሁ። ስለዚህ በሌላ ቋንቋ ለምሳሌ C++ ሲ አውት ምናምን ኤንድ ላይን ስታንዳርድ አውትፑቱን ኤንድ ላይን የሚለው ነገር አለ። በጃቫ ላይ ደግሞ system.out ፕሪንት ላይን ኤልኤን የሚለው በፓይተን ላይ ኤንድ የሚለው ይተካል ማለት ነው። ስለዚህ በዚህ በኩል ፕሪንት ፈንክሽን ቼክ ማድረግ እንችላለን። ስለዚህ ቀጣይ ጥያቄ ሲኖራችሁ በሌላ ፈንክሽን እንገናኛለን።